ኢባዳሽ ወደ መልካም ስራ ከተጓዘ ልብሽ የረመዳንን ወር ሰበብ አድርጎልሽ መልካምን በመስራት ወደ አላህ ተቃርበሽ ከጸያፊ ተግባር ከወንጀል ርቀሽ ጊዜሽን በአግባቡ መጠቀምም ጀመርሽ ዚክርና ዱዓ ተላምዶ ምላስሽ ወቅቱን በመጠበቅ ሶላትሽን ሰግደሽ መሰላቸት ሳይኖር ቁርአንን ቀርተሽ በረመዳን ወር ውስጥ በኢባዳ ጸንተሽ ላለፉ ስህተት ማርታንም ጠይቀሽ ሙዚቃውን ትተሽ ከስልክሽ አጥፍተሽ ከሐሜት ከወሬ ከዛዛት አርቀሽ ለኸይር ተገርቶ የደረቀው ልብሽ ለአንድ ወር ቆይተሽ በዚህ ምርጥ ሐልሽ ታዲያ ለምን ይሆን የረመዳን ወር ሲያልቅም ወንጀል መዳፈርሽ 11 ወር ሙሉ ከድን ተዘናግተሽ ለአንድ ወር ብቻ ለምን ትነቂያለሽ ኢባዳን ለአንዲት ወር ማነው ያስተማርሽ በረመዳን ወር ላይ ሱና ሳይቀር ሰግደሽ ረመዳን ሲፈታ ዋጅብ ትታያለሽ በሰይጣን ወስወሳ ይሰወራል ልብሽ አላህን በማመጽ ብዙ ትሆኛለሽ መልሶ ይቆሽሻል ያ የጠራው ልብሽ ታዲያ ምን ፋይዳ አለው ያ ሁሉ ልፋትሽ በኢባዳ ጸንተሽ ካላማራ አቋምሽ ምንም ጥቅም የለው ረመዳን መቆምሽ ይቅር መታለሉ ይቀጥል ኢባዳሽ በህይወት እስካለሽ እስከለተ ሞትሽ እንድትገዥ ነው አላህ የፈጠረሽ ለነፍሴና ላንቺ የምለው አደራ አቅጣጫው ጠፍቶን ሳንል በቀይ በግራ ቀናችን ተቃርቦ ሳንሄድ ወደ አኺራ በኢባዳን ዘውትር አላህን እንፍራ ወንጀል እንዳፈር እንዳንሆን ኪሳራ በሁሉም ወራቶች መልካምን እንስራ አመት ወር ሳንቆጥር ሳንመርጥ ስፍራ በኢባዳን ዘውትር አላህን እንፍራ